በዚህ ምሽት ምን አላየንም? በሌሊት ከአዲስ አበባ ራሱ ወጣን። ከከተማ የወጣ ነው ግን ልብስ ይዘን አይደለም። ይሄ ይቅርታ አበባ ራሱ ለምን እንደሰጠው አልንገራችሁ። በመጀመሪያ ቤቢ እንደዚህ የመታችኝ ሙሉ የቤት እቃችን አውጥቼው ሸጬ ነው የሸጥኩት። ለምን መሰላችሁ? እቃዎቹን እንዳለ በሚባል ደረጃ ዋረንቲ የላችሁ። በዛ ላይ ደግሞ አዲስ ሙሽሮቹ አይደለም ቤታችን አፕግሬድ ማድረግ አለበት። ምንና ምናቸው እንደ ኢየሩሳሌም አንድ ነው ልባቸው። የቁልቢው ገብር እንዳትለያያቸው። የቤቱ እቃ ካልተሟላ እዛ አላድርም ብላ ቢሮ ልናድር ሄድን። ቢሮ ተዘግቷል። ቢሮ ሲዘጋው ከከተማ ነው ጣቢያ ከከተማ ወተናል። ከከተማ የወጣ ነው ግን ዝም ብለን አይደለም። አንደኛ ስለ ሰርጉ ልናወራ ነው። ሁለተኛ ደግሞ ለቤታችን የሚሆኑ ኤሌክትሮኒክስ ሁሉም በአንድ የምናገኝበት አዲስ ትልቅ ስቶር ሊከፈት እንደሆነ ጓደኛችን ነግራን ነው። ከ2 ዓመት በላይ ዋራንት ያላቸው ስቶሩም እንደሆነ አንነግራችሁ። ቶሎ ሩማችን ገብተን እንግዲህ በነጋታው ለባብሰን ቀጥታ ወደዛ ነው የምንሄደው። እዛው እንገናኝ። ሳናስበው በጣም አሪፍ ጊዜ አሳለፍን። ምን እንደምንገዛ አውርተንበታል። ስቶሩ ያለው አዲስ አበባ ስለሆነ ተጣጥበን ቀጥታ ወደዛ እንሄዳለን። እስካሁን ደግሞ በትዕግስት ሰርጋችን ለጠበቃችሁ በጣም እንወዳችኋለን። ቀጣይ ቪዲዮ እዛው እንገናኝ። ሰላማችሁ ይብዛል።